ሰጥቻቸው አልፈልግም አሉ። እዚህ በሩ ላይ ሆኖ ቀጨማውን ወርውሮ ነው የሄደው። ቀጨማውን እኔ ነኝ ፈትቼ አበቡ እና እኔ ነን የጎዘጎዝነው። እዚህ በሩ ላይ ሆኖ ቀጨማውን ወርውሮ ሄደ። ቀጨማውን እኔና አበቡ ነን ፈተን የነሳነው አይደለም። እኔ የቻለ አደራ ይሄንን መገኛ ነጭ ሽንኩርት ያለው ቀቅል ቆንጆ ብስል ያለ በድድ ጥርስ ስለሌላቸው ምንድን ነው እሱ ቀቅል ልክ የሎት ነበር በትልቅ ድስት እኛ ዶሮ ነው የገዛነው ብሏል። አረ እኛ ቤት በግ ተበድረን ገዝተናል እንዴ። አረዳችሁ? አዎ አረድን። ምን ይደረግ? አንድ በግ ተሰብስበን 10 ጎረቤት ነበር፣ 9 ጎረቤት አለኝ። 9ኙን ጎረቤት አዋጣንና አንድ በግ ገዛን። 9ኙ ጎረቤት ዘጠኙ ጎረቤት ተነ ልጆቻቸው ተነ ሚስታቸው ይበቃል። አንድ በግ ያው በግ ነው። ምን ይደረግ ብለው ነው ማማዝና ከሚቀር ነው ተነ ልጆቻቸው 9ኙ ጎረቤት ተነ ልጆቻቸው ተነ ሚስታቸው ይበቃል። አንድ በግ ይበቃል። ዋናው ሐሳቡ ነው። በቃኝ። ከዛ ለኛ የደረሰውን ትንሽ ቀንሼ ለርሶ ቅቅል ሰርቼ ላኩሎት። ለማን የቻለ ሰጥቻለሁ ብሎኛል እኮ የታል? ያው ቀጨማውን በሩ ሆኖ ቀጨማውን ወርውሮ ሄደ። ቆይ ልደውልለት። ሌባ ቆይ ልደውልለት። የቻለ ሌባ ለእኔ የተላከልኝን ስጋ ወጥ ሰጥቻቸዋለሁ ብሎ ለራሱ ቀምቶ ይዞ ሄደ። የቻለ እኔ የምልህ ሌባ ቆይ እንዴ እንደ ትልቅ ሰው እንዴ ነው ምን አተቀበ እንዴ ያው በሩ ላይ ቆሞ ቀጨማው እንደታሰረ ወርውሮ እዚህ ሄደ። አልጎዘጎዘም። እና አበቡናንን የጎዘጎዝነው ቀጨማው። ቆይ እስቲ ልጠይቀው። ይሄ ልጅ ምን ገጥሞት እንደሆነም እስቲ ልጠይቀው። ሄሎ ጠዋት ለማማ ዝናሽ የበግ ቅቅል እኔና ጀማኔ ሰርተን በስነ ስርዓት በትልቅ ሳህን አድርስላቸው ብያለሁ። ልከኛል ለራሳቸው ልከኛል አለ እና የታረከው ትቆጣኛለህ ብዬ ነው እንጂ ሰጥቻቸዋለሁ ያልኩ ለራሳቸው ለማን ከክምሩ ጋር አፈር ብሉ ለራሳቸው በሉት። እኔ ደግሞ የደረሱት መስሎኛል እኮ። ለራሳቸው በሉት እዛ አግብተው በሏም። ተነሱና እንሂድ እኛ ቤት። በሕግ አምላክ እንዲያው ዛሬ ሚካኤል ነው። በሚካኤል አልወጣም እኔ። እኛ ቤት እንሂድ ቅቅል እንብላ። ዛሬ ሚካኤል ነው ዛሬ። በሚካኤል አልወጣም ተቤቴ። ወይ ምን ነው ሚካኤል ነው ዛሬ። ሚካኤልን ይዞ እጌት ተነሳ ተንሳይ። ተው አታጓጓቸው። ኧረ እማማ ዝናሽ አሁን የሚጓጉበት ሰዓት እኮ አይደለ። እግዚአብሔር ስሙ የተመሰገነ ይሁን። ተለበየኑ ትቻለማ ከስማክፋቱ እንኳን አንድ በግ አሁን ሰክራር ጭንቅላት ዞሯል አይደለ? ትንሽ ዞሮብኛል። እማማ ዝናሽ የበጉን በረት አይገዙትም። መክፈት ትችላለህ። ተለበየኑ እግዚአብሔር ስሙ የተመሰገነ ይሁን። አይጓጉም። ምንም ቢጓጉም ይመጣላቸዋል። ምንም እግዚአብሔር ስሙ የተመሰገነ ይሁን። እየተቆራራው ሰው ለነሱ ተዋጉተው በሉት። እግዚአብሔር ታሪካቸውን ቀይሯል። ከሳቸው አልፎ ይኸው በስማቸው ከሰበሰብን ከ300 ለነሱ 50 በላይ ለሆኑ አባወራዎች የበዓል ዶሮ፣ ሽንኩርት፣ 5 ሊትር ዘይት አለጃቸው 500 ብር በርበሬ ሰጠን እኮ። ተረፈ። እግዚአብሔር ተረፉ። ለሌላውም እግዚአብሔር አተረፋቸው። ያው ለጨዋታ ምናምን ያክል ነው እንጂ እማማ ዝናሽ አሁን የሚጓጉበት ሰዓት ፈልገው ያጡት ነገር የለም። ትልቁ ፈልገው የነበሩት ምንድነው? የክርስቶስ ስጋና ደም ነው።
በ80 ቀናቸው በልተውታል ጠጥተውታል። ግን ደግሞ በዚህ እድሜያቸው ደግሞ በቃ እሱን ነበር የሚናፍቁት አግኝተውታል። ይሄ ሌላው ቴሌቪዥኑ ክፈት፣ ሌላው ይሄ ምድራዊ ነገር እሱ ቴሌቪዥኑ ክፈታው ትችል እንደሆነ ቢፈልጉትም ያገኙታል። ግን ለዛም ብዙም አይደለም። ቴሌቪዥንም የሚጠይቁት የኦቲሲን ለማየት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንትን ለማየት ነው። ምንም ለቁስ ምንም የሚጓጉ ነገር አሁን ይሄ ነገር አናቴን እየመታኝ ነው። ማማዝን ብርዝ ብቻ ነው አላሉኝም እንዴ? ለበሽታ የተጣለ አይደለም፣ ቤት ተበርዞ ነው። ቤት ይሄው ከቅድም ጀምሬ አፌን ይዞኛል። ሸልል ሸልል ይለኛል። ዝም ብዬ ሸልል ሸልል ይለኛል። ታልጠጣው መልስላለሁ። ኧረ ግጥም አድርጌ ነው የምጠጣው። ግን በጠጣሁት ቁጥር ሸልል ሸልል ሸልል፣ ኧረ ሸልል፣ ኧረ እባክህ ሸልል 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 ይላል። ለዝናሽዬ ለዝናሽዬ ለማማ ዝናሽ ለቡልጓ ይለኛል። አንዴ ፊትህን ወደዛ መልሰው ልሸልል ሰንጥቀው ሸልል ፊትህን። እሺ ራሴን ያመኛል። በቃ ዱላውን አውሱኝ። ፊቴን ወደዛ ዞራለሁ። ጠመንጃ ይዘህ መተህ ለምን አትፎክር? እዚህ ፈቀቅ ብለህ እዚህ ጋር ጠመንጃ ለጠመንጃ ሰዎች ነው። እዚህ ፈቀቅ ብለህ ሸልል። ራሴ ላይ ምን ያደርግ ነው? ጭንቅላቴ ላይ ይኸው እኔ ራሴን ያመኛል። ይኸው ወደዛ በቃ ወደዛ ዞርኩኝ እኮ። ልቀቁኛ። ሲነኩኝ ሽለላ ይጠፋብኛል። አትንኩኝ። ትንሽ ዝቅ በል እንጂ። ኧረ ጎራው ዝቅ በል። ወይ ይኸው ምን እያልኩ ልሸልል? አላቅም። ወይ ምን ነው በሞትኩት? አላቅም። ምን ልትሸልል መጣህ? ምን እሸልላለሁ ብለህ መጣህ? ትችል እንደሆነ ተስካሩ ተስተካክለህ እንደው ቴሌቪዥኑን ክፈትልኝ። እንጎራው የቡልጋ ኮከብ የቡልጋ ጨረቃ የቡልጋ ፀሐይ ዝናሽ መጣች እየሮጠች ዘራፍ በሉልኝ እንጂ አግዙኝ በሉኝ። ምን አየሁ ብዬ እዛ ነው እኛ በጋርደን ስጋው ተሰርቶ ለቻለ ላክንልዎታል። የቻለ ጠዋት በሩን ከፍቶ በሩ ላይ ቆሞ ቀጤማውን ወርውሮ ሄደ። አልጎዘጎዘም። ለራሱ ወጥቶ በሉታ። እንኳን አብሮ አደረሰን። እንኳን ለፋሲካ በዓል አደረሳችሁ። ደስ ይላል። ጥሩ ነው። በእውነት ምንድን ነው ይሄን የመሰለ ስጦታ እንኳን አደረሳችሁ ብላ የደረጀ ልጅ ይሄንን ወረቀት ሰጠችን። እግዚአብሔር ያሳድግሽ በሏት። ነው እኮ የደረጀ ልጅ ራሷ መታ በእጄ እየመረቅኳት ነው። እዚህ ነች፣ አብራ ነው ታባቷ ተደረጀ ጋር እዚህ ነው ያለችው። ያለ ወርቅ የመሀል ወርቅ ብዬ ስም ያወጣሁላት። እንኳን አደረሰሽ የመሀል ወርቅ ደረጀ፣ የደረጀ መሀል ወርቅ እንኳን አደረሰሽ። አታረሳሱኝ። የመሀል ወርቅ ብዬ ስም ያወጣሁላት። ለእሷም ልሸልልላት የመሀል ወርቅ ወደዛ ሸልል ራሴ ላይ እኔ ጆሮዬ ላይ ፊትህን ወደዛ ልሸልል። ይሄ ብዙ ኃይለኛ ነው። ፊትህን ወደዛ ገሸልል። ምን ልሸልል? የሚሸልለውን ንገሩኝ። አላውቅም። የራስህን አሳብ። የቡልጋ ጨረቃ ዝናሽ እየሮጠች መጣች። ዘራፍ አካኪ ዘራፍ ቴሌቪዥኑ ልክፈትልዎት? አስተካክለህ ካልከፈትከው ኧረ ከፍተዋለሁ። ኧረ ቴሌቪዥኑ በዱላው ትሰብረዋለህ።
ተሰብሮለት ነው ቴሌቪዥኑን በዱላው ተሰብሯል። ይቀመጥሳ ጭንቅላቴ ላይ አትጩብኝ። እንኳን አደረሶት አትጩብኝ። እንኳን አደረሶት እኔ እንዳይ ክፈታልኮ አትጩብኝ። ላይ እንኳን አደረሶት ብላውታለች እማማ ዝናሽዬ። ማነች እሷ? በጣም ነው የምወዶት። እንኳን አደረሶት እንኳን አደረሶት። ማነች እሷ? የኔ ፈረንጅ የኔ እንግሊዘኛ ተናጋሪ ብላለች። ማነች እሷ? ማነች እሷ? በጣም ነው ደግሞ የናፈቀ ማነች? ማን ትሆናለች? እማማ ዝናሽ ያው የታወቀችው ናት እኮ ቴሌቪዥኑ አስተካክለው ማስተካከል ተሆነ እንዳደባልቀው ያው እየከፈትኩት ነው። የኔ አሳቢ ቴሌቪዥኑ አስተካክለው ከፈታው ትችል እንደሆነ ቆይ እምቢ አለኝ። ለምን እንደሆነ እኔ እንጃ። ቆይ እንደ ራስህ ጠጅ ቤት ገብተህ ጠጅና አረቄ አደባልቀህ ሰክረህ ነው የመጣኸው። ይኸው ትበጠብጣለህ። ከእርሶ ሀሳብና ናፍቆት በስተቀር ምንም አልቀበልም። እንዴ አድርስ ተብዬ እኮ ነው። ምንድን ነው ስሟ ማነች? እንዴ አታጥፎኝ መፈታት ቻልክቶ ሰክረህ አትደባልቀው። ኧረ እምቢ አለኝ ቴሌቪዥኑን። እማማ ዝናሽ ምን ሆኖ ነው እምቢ አለኝ? እማማ ዝናሽ ቴሌቪዥኑ መፈታት ቻልክቶ ሰፈር አይ ሪሞቱ ነው እምቢ አለው። ማህበረ ሰላም ቅድስት ሥላሴ ይሄው ከፍቼዋለሁ። ኧረ አትምቱ። ካሜራውን እየመቱት እኮ እንዴ ያመዋል እኮ። ካሜራውን አትምቱ። በዓመት በዓል ምድር እርሶን ትቼ በመቀመጤ በጣም ነው የማዝነው። በጣም ናፍቀውኛል። በጣም ነው የምወዶት። በጣም እኮ ማነች? አንቺ ላሉ አታንሳብኝ አላልኩም። እዚህ አታንሳብኝ አላልኩም። ውጣ። እዚህ አታንሳብኝ እሷን አላልኩም። እኔ እችን ነገር እንዴት ነው ይሞክራሉ? ይጠጣሉ? እዚህ አታንሳብኝ አላልኩም። እዚህ አታንሳብኝ። ውጣ። አታንሳብኝ አላልኩም። እዚህ ኧረ በማርያም ውይ በመቤቴ እዚህ አታንሳብኝ አላልኩም። አታንሳብኝ አላልኩም። እጆት ግን እንዴት ነው የሚያመው? ምንድን ነው ግን እጆት ላይ ያለው ግን እማማ ዝናሽ እመቤቴን እንዴት እንደሚያም እኮ እግዚአብሔርን ማንሳለህ አታንሳብኝ እዚህ አላልኩም። እጆት እንደ እሺ በቃ ጉቦ ልክፈል በቃ እሺ ልክፈል። እዚህ አታንሳብኝ አልኩ አላልኩም። እንኩ ያው እንዳይቆነጥጡ የይቅርታ ሰጥቼዎታለሁ። ይቅርታ የተቀደደ ኧረ አይደለም የተቀደደ ኧረ አልተቀደደም። እስኪ ነጣጥለው እስኪ ይኸው እስኪ ናጥለው ይኸው እናጥለህ አሳየኝ አንተ ብል ራስህ ናጥለህ ተቀዶ የወደቀ ኧረ አልወደቀም፣ አልተቀደደም። እማማ ዝናሽ ይኸው ኧረ ይኸው ነጥለህ አሳየኝ። ይኸው እሺ ይኸው
የ5 ብር 100 ብር ነው። አይወሰድ እኔ አልወስድም። እንዴ እሱ 10 ብርና 5 ብር ምንድነው? ምን ችግር አለ? አልወስድም። እዛ 5 ብር ነው። ምን ችግር አለው? ውሰድ። እኔ አልወስድም። ለምን አልወስድም? እሺ ያተካክል አልከፈትከውም፣ ደባለቅከው። ኧረ አልተደባለቀም እማማ ዝናሽዬ። ደባለቅከው፣ አስተካክል አልከፈትከውም። ቴሌቪዥኑ ይኸው ተስተካክሏል። ይኸው ቆይ እርሶ የሚወዱት ይሄን መብራት ቀን በጠራራ ፀሐይ መብራት ታበራለህ እንዴ? አጋሳውት። እሰይ መንግስት ቀን በፀሐይ አታብሩ ብለዋል። እሺ ደባለቅከው ምንድን ነው? ኧረ አልደባለኩም። ተው ትችል እንደሆነ አስተካክለህ ክፈተው። ታቻክተው። እሺ ይኸው ትችል እንደው አስተካክለህ ክፈተው። አስተካክለህ ክፈተው። ታቻክተው። መነጽሮትን አድርጉ በደንብ እንዲታዩ። ፀሐይ ነው፣ ጠራራ ፀሐይ። ይኸው አድርጉ። ፀሐይ ነው። መነጽር የማደርገው ምን ልሆን ነው? ዘጋኸውና ጭራሹን ዘጋኸው። አዎ ዘጋኸው። ስላልቻልክ ዘጋኸው። ይኸው ከፈትኩለት። ይኸው ቴሌቪዥኑ ሰክረህ መተህ መክፈት አልቻልክም። ደባለቅከው። ምን ላድርግ ብለው ነው እማማ ዝናሽዬ? የቱ ይሆን የሚነካው? ይሄኛው ነው? እስቲ ቆይ አላውቅም። እኔ አላውቅም። ትንሽ ዞረብኝ። ለዛ ነው እኮ ምን በዓመት በዓል ምድር ጌታ ሞቶ በተነሳበት ቀን መጥቶ ይበጠብጠኛል እዚህ። ቆይ እምቢ ብሎኝ ነው እማማ ዝናሽ። ጭራሹም ዘጋኸው። ይኸው ማስተካከል አልቻልክም። ዛሬ ሰክረህ መጣህ። ጠጅ ቤት አረቄ ቤት ገብተህ ጠጁንና አረቄውን አደባልቀህ ሰክረህ መጣህ። ያው ቴሌቪዥኑንማ መክፈት አልቻልክም። አደባለቅከው። እስቲ አግዙኝ። እስቲ የትኛው ነው የሚነካው? አላውቅም። እኔ ታወቅኩ። ምንድን ነው እኔ ታወቅኩ? ኢሳያስ አለ እዛ ቤት? አዎ አለ። አዎ ይኸው እንዴ! ከዚህ በላይ ምን ነው? ከፈትኩት። ይኸው መነጽር አድርጉ። ራሱ መብራት ነው። ኮረንት እዚህ
መነጽር ሲያረጉ ይታዩታል። እኔ እየታው ወረብ እየወረቡ እኮ ከበሮ ይዘው ይኸው ከበሮ ይዘው ይኸው ውስጡም ቴሌቪዥን ውስጡም እየበራ ነው የሚያሳየው። ቴሌቪዥኑም ውስጥ እየበራ ነው። መብራት አይኖት እኮ አይታዩትም። መነጽር ካላረጉ ይኸውልህ እኔ እንዴ ይኸው ሰው ይመስክራ ይኸው የሚያሳየው ቴሌቪዥኑ ውስጡ እንደዚህ ውስጡ እያበራ ነው የሚያሳየው። አቀራረጹ ነው ምን ላድርግማ ማዝነሽ አቀራረጹ ነው። እኛ ቤት በደንብ አልነበረ እንደማማዝናሽ የራሱን እያሳየሁት ነበረ። አሁንስ ይኸው አሁንስ አሁን ምን ይታዩታል? አንድ ቄስ ቁጭ ብለዋል። መረቡን ትተዋል። ስለዚህ አሁን እየታዩት ነው ማለት ነው። እሳቸው አንድ ቄስ ብቻ ቁጭ ብለዋል። መረቡን ትተዋል። ስለዚህ ወረቡ እየታዩት ነበር ማለት ነው። ቅድም እስቲ እዛ አትመነቃቅብኝ። እንደዛው ነው የምለብሰው፣ እንዳስቀመጥኩት ነው የምለብሰው። ሲበርደኝ ራሴ እለብሳለሁ። ይሄ ወረብ መጣ። ወረብ